እንደዚህ ያረግን እናሸውና ቢፈጭ ችግር የለውም። ግን ሲፈጭ ደግሞ በጣም ነው የሚጠቁረውና ወይ በእንደዚህ ወይ በእንትን አድርጋችሁ ማሸት ነው። እሺ እንደ አድርጌ ጨርሻለሁ አሽቸው ማለት ነው። ሁላችሁም ቤታችሁ ሞክሩት። ለእናንተ እንደዛ አድርጋችሁ ስትበሉ ጉልበት ይሰጣል። አሁን ምን አደርጋለሁ? እዚህ ጋር ቅድም የጋገርኩት ቂጣ የፈረፈርኩትን ቂጣ ስኳር አረጋለሁ። እንዳይዘወይ ስኳር አረጋለሁ። እራስቸው ስኳር አረጋለሁ። ይሄው የሚበቃንን ያህል ስኳር አረጋለሁ ማለት ነው። ትንሽ ሰውዬ ብዙም አይደለም እና ስኳር በቃ እንደዛ አረግና አሁን አደባለቀዋለሁ ማለት ነው። እንደዛ አረግና እንግዲህ በማንኪያ አማታዋለሁ። ይሄ የፈጨሁት እንግዲህ ሙዝ ነው። ሙዝ እና የፈጨሁት ያው ቪዲዮ እንዳይረዝምባችሁ ብዬ እንደገና ቆራርጬ ነው ማለት ነው። ይሄ ቅድም በእንትን የፈጨሁት ነው። አሁን ይሄን በخلاط በፈጨው ማለት ነው ጥቁር ይላል፣ በጣም ይጠቁራልና ይሄ ሙዝ ነው። ይሄ ፍርፍር ቂጣ ነው። ከዛ እጨምርና ሸዋል። አብይ አህመድ ዳቦ በሙዝ ብሉ ያለው ወዶ አይደለምና ስለሚጠግን ነው። ይሄው ጨመርኩኝ። አሁንም አሸዋለሁ ማለት ነው። ስለማይመችኝ ባንዴ ይሄን እየሰራሁ ያለሁት እዚህ ጋር ለደባላልቅና አሳያችሁ። እሺ ውዶቼ እንግዲህ ተደባላልቆ ይሄን ይመስላል። አሁን እነዚህ ሁለቱ ሳህን ላይ አረጋለሁ ማለት ነው። ካንዲቻ አረግና ከዛ ማር ከዛ የነሱ ሳምል የሚሉት አለ ቅቤ ማለት ነው እና አረግላቸውና መጨረሻው ላይ አሳያችሁ ውዶቼ። እንግዲህ ይሄን ይመስላል። ይሄን እንዲህ ማረገው ምንድነው ማሰው ይችላል። ግን እንዲህ ማረገው ለምን ይመስላችኋል? ማሩ ወይ ሳሙሉ ወደ ውስጥ እንዲገባላቸው ማለት ነው። ጨራርሻለሁ። ይሄን ይመስላል ውዶቼ። አሁን እንግዲህ ወደ ሌላው እንቀጥላለን ማለት ነው። እሺ ውዶቼ እንዴት ናችሁ? አሁን ደግሞ ምንድነው የነሱ ሳምል የነሱ ቅቤ ነው። ይሄ ይታያችኋል ብዬ አስባለሁ። ይሄ የነሱ ቅቤ ነው። ባይዘው እንደኛ ሀገር አይደለም የሚያናጥሩት። እነሱ የሚያናጥሩት ባህል ነው። ያገዳ እህል ማለት ነው። በዛ የሚያናጥሩት ያንንም እንዴት ያረጉታ መሰላችሁ? ቁልት አድርገው ይሁን እየቆሉ ቅቤውን ጭምር ነው መሰል የሚያረጉት። አሁን ታዝች ላይ ትነስም ቃነስና ይችላል ያረግና ሙቅ ውሃ አረግና አቃልጠዋለሁ። ተታይ ሙቅ የፈላ ውሃ ተታይ ያረግና ይሄን ከላይ ቁጭ አረጋዋለሁ። ከዛ ይቃልጠልኛል ማለት ነው። እሱ ጋር ደግሞ ምን አለኝ? ማር አለኝ ማለት ነው። እቺን ማር እንግዲህ ከላይ እንጨምርበታለን ማለት ነው። ከዛ ውዶቼ ጀማሲር ሰራሁላቸው ማለት ነው። ጀንሰርቻ እንጠላለን። ያው በቀዝቃዛ ውሃ ነው የሰራሁላቸው። ሰውየው መስጊድ ሄዷል። መጣ ድረስ እንግዲህ ተላጃሉ ብለላቸው ማለት ነው ውዶቼ። እንግዲህ ውዶቼ ያው እንዳልኳቸው የነሱ ቅቤ ማለት ነው። ከዛ ማር ለጨመር ይሄው ማር አረኩበት። እንግዲህ ይሄን ይመስላል ከኔ ጋር ያለው ውሎዬ እና በጣም አመሰግናለሁ። አሁን ሩዝ ይመስላል እንግዲህ የዛሬ